ሰላም ሁላችሁም በያላችሁበት ዛሬ አሪፍ ቶፒክ ይዤ መጥቻለሁኝ። በተነጋገርነው መሰረት ስቴፕ ባይ ስቴፕ ዩኒት ባይ ዩኒት ትምህርታችንን እንቀጥላለን። ከዛሬ ጀምሮ ሄማቶሎጂ ተጀምሯል። ሶ ፍሮም ሄማቶሎጂ ከፊዚዮሎጂ ጀምረን እስከ ፓቶሎጂ ድረስ አብረን የምንመለከት ይሆናል። ሶ ይሄ የምትመለከቱት ካሁን በኋላ ያለው አውትላይናችን ነው። በዚህ በአውትላይን መሰረት ተከታተሉኛላችሁ ማለት ነው። ሶ ፈርስት ዊ ዊል ዲስከስ አባውት ዘ ብለድ ኮምፖነንትስ ዋት አር ዘ ኮምፖነንትስ ኦፍ ብለድ የሚሉትን እያንዳንዳቸውን ዋን ባይ ዋን ዲቴል የምንመለከት ይሆናል። ሶ ብለድ ኮምፖነንቶች ውስጥ ከነዛ ውስጥ አንዱ ፕላዝማ ፕሮቲን ነው። ፕላዝማ ፕሮቲንስ ዋት አር ፕላዝማ ፕሮቲንስ ኤንድ እያንዳንዳቸው በዛ ስር ያሉ ፕላዝማ ፕሮቲኖችን ፈንክሽናቸውን የምንመለከት ይሆናል። ሶ ፕላዝማ ፕሮቲኖችን እናያለን። ከዛ በተጨማሪ ደግሞ ከፎርምድ ኢለመንት ሬድ ብለድ ሴል ፊዚዮሎጂ ኤንድ ፓቶሎጂ የምንመለከት ይሆናል። ስፔሻሊ ስለ ሬድ ብለድ ሴል ሴል ሜምብሬን ስትራክቸር ሼፓቸውን የምንመለከት ይሆናል። ስለ አኒሚያ የምንመለከት ይሆናል። ስለ ሂሞግሎቢን ሁሉንም ነገር አብረን የምንመለከት ይሆናል። ሶ እሱን በደንብ እናያለን። ሬድ ብለድ ሴል ፊዚዮሎጂ ኤንድ ፓቶሎጂ እሱን ከጨረስን በኋላ በአራተኛ ደረጃ ስለ ሄሞስታሲስ የምንመለከት ይሆናል። ስፔሻሊ ኢንትሪንሲክ ኤንድ ኤክስትሪንሲክ ፓዝዌይ ኦፍ ሄሞስታሲስ ኦር ኢንትሪንሲክ ኤንድ ኤክስትሪንሲክ ፓዝዌይ ኦፍ ኮአጉሌሽን የምንመለከት ይሆናል። ስለ ፕላትሌቶች የምንመለከት ይሆናል። ከዛም በመጨረሻ ላይ ስለ ዋይት ብለድ ሴል ፊዚዮሎጂ ኤንድ ፓቶሎጂ እሱንም በደንብ የምንመለከት ይሆናል። ዋይት ብለድ ሴል እያንዳንዳቸው የዋይት ብለድ ሴል አይነቶች እንዲሁም በእያንዳንዳቸው ስር ያለ ፓቶሎጂ ላይክ ሊኩሚያ ኤንድ ሊምፎማዎችን ስቴፕ ባይ ስቴፕ የምንመለከት ይሆናል። ሶ ቤዝድ ኦን ዚስ አውትላይን ተከታተሉ ዘንድ ጋብዛችኋለሁ። ሶ ዛሬ የምንጀምረው ብለድ ኮምፖነንት ይሆናል። በሚቀጥለው ቪዲዮ ላይ እንገናኝ። እስከዛው መልካም ቆይታ